እንግዲህ ውድ ቤተሰቦች ሱመያ ዛሬ ሰኢድ ለሚስቱ የገዛበት ቤት የገዛበት ቦታ ሂዳ እሷም ጎረቤት ሆና መጣለች ማለት ነው። እንግዲህ ከዚህ በፊት ሰኢድና አዩ ሱመያ የገዛችበት ሪል ስቴት ሄደው ጎረቤት ሆነው ነበረ። እነሱ ነበሩ ሄደው እሷ የገዛችበት የገዙት። አሁን ደግሞ ጀግና እሷ ሄዳ እነሱ የገዙበት ቦታ ላይ ጎረቤት ሆናቸዋለች ማለት ነው። እኔ እንደውም እዛ ሆነሽ ከሚያናድዶሽ ሁሉንም ነገር ታይና ወደ ኋላ ሁሉንም ርግፍ አድርገሽ ትተሽ ሀገርሽን ሄደሽ ሀገርሽንም አይተሻል፣ ቤተሰብሽንም ጠይቀሻል። የቀረውን ነገር ላላስተሽ ነይ ቶሎ እንደ አዲስ የመን ህይወት ጀምሪ ብያት ነበረ ለሱመያ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል፣ ሀገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ምንድነው የዛሬው ቪዲዮ? ያው ሱመያን እንዳያችኋት እነ ሰኢድ ቤት የገዙበት ቦታ ሄዳ እሷም ጎረቤት ሆናቸዋለች ማለት ነው። እዛው እነሱ የገዙበት ላይ እሷም ሄዳ እዛው እነሱ የገዙትን ቤት ገዝታ መታለች ማለት ነው። እንግዲህ ደግ አደረግሽ። ለምን እነሱ ከዚህ በፊት አንቺ የገዛሽበት ቦታ ላይ ሄደው ነበረ ሰኢድና አዩ የገዙት ማለት ነው። አሁን ደግሞ አንቺ ሄደሽ ጎረቤት ሆነሻቸዋል። አንዳንዴ ልክም ጥሩ ባይሆንም ግን ደግሞ አሁን ላይ ጥሩ ነው ያደረግሽው። ለምን እነሱ ያደረጉትን ነገር ነው ያደረግሽው። ሰኢድ ያው ለሚስቱ ገዝቷል። እኔ ያሳቀችኝ ሴትዮዋ ነች ማለት ነው። በፍራቻ የምታወራው ራሱ ጠፍቶባት ነበረ። ግን ጥሩ አድርገሻል። ሱመያማ ካገኘቻትም እንጂ ሚስቱም ሱመያን እንዳየች እንደነ ቡኒ ነው ሽንቷን ለዋላ የምትሸና ማለት ነው። ግን በዚሁ አጋጣሚ ከዚህ ነገር ምንድነው የተማርኩትና ያየሁት ነገር ቢኖር በእልህ ምንም ነገር ማድረግ ይቻላል። በእልህ ማድረግ የማይቻለውን ነገር በሙሉ ማድረግ ይቻላል። አንድ ሰው እልህ ከገባ እልህ ከያዘው ሁሉንም ነገር ሊያደርግ ይችላል። የማይደረገውን ነገር በሙሉ ያደርጋል እልህ የያዘው ሰው ማለት ነው። ግን አንዳንዴ እልህ ቤት ያፈርሳል የሚባለውም እውነት ነው። በእልህ ሰኢድ አገባ፣ በእልህ ሄዳ ሱመያ እነሱ ያደረጉትን ራሳቸው ጎረቤት ቤት ገዛች። አያችሁ፣ ምንም ነገር በእልህ ይደረጋል። ግን የእልህ መጨረሻውና የመጨረሻው ውጤቱ ምንድን ነው? ምንም ነገር የለውም። ለሁለቱም ድካም ነው የሚሆነው ማለት ነው። ግን ይህን ሁላ ትተሽ ነይ ቶሎና የመን እንደ አዲስ ሰኢድንም ሚስቱንም ቤቱንም ሁሉንም ትተሽላቸው ይስፋችሁ ብለሽ ሁሉንም ነገር ወደ ኋላሽ ትተሽ በቃ ሀገርሽን አይተሻል፣ ቤተሰብሽን ጠይቀሻል፣ ያለብሽን ነገር በሙሉ እስካሁን የቻልሽውን ነገር አድርገሻል፣ ለፍተሻል፣ ደክመሽ ለፍተሽ እዚህ ቦታ እዚህ ጊዜ ድረስ ደርሰሻል። ከዚህ በኋላ ያለውን ነገር ሁሉንም ለአላህ ትተሽ ነይና እንደ አዲስ የመን አዲስ ህይወት ጀመሪ። ከነሱ አጥገብ ራቂ። እዛ ተቀምጠሽ በሚያደርጉት በሐረካታቸው በንግግራቸው በሆነ ነገራቸው አያናዱሽ። ሀገሩን ለቀሽ ውጭና የተወሰነ ጊዜ እረፍት አድርጊ፣ ታያቸው እስኪ። ከዛ ስትርቂ ወይ ማግባቱም ወይ ቤት መግዛቱንም ይቀጥል ይሁን ማግባቱንም በዛው ይቀጥል ይሁን ይለይለት፣ ተይው አልኩኝ የቻልኩትም ማለት ነው። ምክንያቱም እሷ እዛውን እኛውን እሷን እያየናት ያለ ነው በቅናት በቃ በማይሆን ነገር እሱ ሲያገባ እሷ እየቀናች እሱን የምትከተል ምናምን አብዛኛው ሰው እንደዚህ ነው የሚረዳው ማለት ነው። ግን ይሄ ብቻ ሳይሆን አሁን እሷ ከሁለት ልጆች ጋር ነው ያለችው። ከሁለት ልጆች ጋር ሆና የምታደርገው ከልጆቿ ጋር ያላት ነገር ብዙ ነገር ይከብዳል ማለት ነው። በተለይ ልጆች ይዛችሁ ብቻችሁን ስትሆኑ ለብቻ ሲኖር በጣም የሚከብድ ነገር አለ ማለት ነው። አንድ ሰው ብቻውን ሆኖ የሚያደርገው ነገር እና አንድ ሴት ብቻዋን ሆና ሁለት ልጅ ይዛ የምትኖረው ኑሮ ትክክልና ያኔ ቀላልና ከባድ የሚባል ነገር አለው። ቀላሉ ለአንድ ሰው ራስን ብቻ ይዞ በፈለገበት ቦታ ተሽከርክሮ የፈለገውን ነገር ያደርጋል።
ለዛ ደግሞ ሁለት ልጅ ላለበት ሰው በፈለገበት ሰዓት መውጣት አይችል፣ በፈለገበት ሰዓት የፈለገውን ነገር አይችል። በቃ በሄደበት አይደለም እንኳን ውጭ ለመውጣት ልጅ ይዞ ቤት ውስጥ ራሱ አጋዥ ከሌለ እንደው ኩሽና እንኳን ገብቶ የሆነ ስራ ለመስራት አንድ ሰው ከጎኗ ካልሆነ አንድ ሰው ከጎኗ ከሌለ እንዴት ይከብዳል እናት። ሁሉም ሰው ያውቃል ይሄንን ነገር ማለት ነው። ግን ያ ነገር ያለ ሆኖ እሷ ደከመኝ ሰለቸኝ ምናምን ሳትል ልጆቿን ይዛ በፊቷ በኋላዋ በጥርሷ አንጠልጥላ እዚህ ደረጃ እዚህ ቦታ ደርሳለች ማለት ነው። ከዚህ በኋላ ያለውንም ነገር ደግሞ ከዚህ በበለጠ እንደምትወጣውና ከዚህ በበለጠ እንደምታደርግ አውቃለሁ። መጨረሻም ምንም ሆነ ምንም ከሴት ጋር ቢታረቁም ባይታረቁም ግን አንድ ላይ መሆናቸው አንድ ቀን አይቀርም። ግን ይሄ ሁሉ አንድ ላይ መሆናቸው ላይ ቀር ድካም፣ ልፋት፣ ብዙ ነገር አሁን አብረው ሆነው በሆነ ኖሮ አሁን ይሄንን ወደ ታች ወደ ላይ የሚወጡበት የሚወርዱበት ሁለታቸውን በየቦታ የሚከረታተቱበት ለነሱ አንድ ነገር ለብቻ ካደረጉት ነገር አንፃር አንድ ላይ ቢሆኑ ይሄን ያክል የት ነው ያደርሰው ነበረ? በጣም ረጅም ቦታ ደርሰው ነበር ማለት ነው። ትልቅ ቦታ ደርሰው ነበረ። ግን አንዳንዴ ወደ ማከራየት ስንተኛ ኮንፊደንሻል ስለሆነ ባልናገር ደስ ይለኛል። እኔም ለኔ አትነግሪኝ የኔን ቤት ያንቺ መረጭና አንድ ህንጻ ላይ ጎርብትናችሁ አንድ ህንጻ ላይ ስንት አይ ከወረወርኳት ትተርፋለች አትተርፍም ብዬ ስለወሰንኩ እርቅ ይሻላል አይ ከወረወርኳት መታረቃችን አይቀርም ብዬ ነው እንዴ ያረሳት ወረወር። ኧረ ምን ነው አዘኝሽ ሽማግሌ ሆነ እናስታርቃችኋለን። አይ ልጅቷንማ ከኔ የበለጠ ወደሻታል። በቃ እኔ በጣም እሺ ምስጋና እንዴ ነሽ ስለተቀበልሽ በጣም ነው የማመሰግነው። ስለመጣሽ እኔም በጣም ደስ ብሎኛል። ያው እንግዲህ እንዳወራሁሽ ማለት ነው ካሜራ ምናምን ምንም ነው የመጣሁት እዛም ተቀርጸሽ ስላየሽ ማለት ነው። ያው አንቺም ደግሞ ደስ ብሎ ስለተቀበልሽኝ እኔም በጣም ደስ ብሎኛል። አመሰግናለሁ። አንቺም ስለመጣሽ እንግዲህ እኔም በጣም ደስ ብሎኛል። እንግዲህ እና ያው የመጣሁበት ጉዳይ እንግዲህ ግልጽ ነው አይደለ? አዎ በተወሰነ መልኩ በስልክ አውርተናል። እና ምንድነው እሱ እንግዲህ ሰይድ ባለቤቴ ነው ካላው ሹይ ባለቤቴ ነው። ወደ ሚዲያችሁ ተከታታይ ነኝ። እሺ እሱ ባለቤቴ ነው እና ያው ዟት የመጣች ሴት አግብቷት ነው መሰለኝ አይደለ? እንደዛ ነውና ምን አይነት ቤት ነው የገዛላት? ከአሉ ሳይቶች መሃል አንዱ ነው እኮ ማለት ቤት ነው ወይስ እንደገዛላት? መኖሪያ አፓርትመንት ነው የገዛላት። ስንት መኝታ ቤት ነው? ሊከፍሉ ነው ገና ባለ 3 መኝታ ክፍል ነው። ባለ 3 አቤት! አሁን ገና ባለ 3 ምን ያደርግለታል? ባለ 1 እና ባለ 2 አይገዛም እንዴ? በተታረቁ ግን አይሻልም? ኧረ እሱ ራሱ አይገርምሽም? ፍቅር ካላችሁ ለምን አትታረቁም? አይ እኮ ፍቅር ምናምን እኮ ፍቅር ዘይ ምናምን መስሎሽ ነው? አይ ግን ያው ለእናንተም ለልጆቻችሁም ሲባል በተታረቁ ሰላም ብታወርዱ ጥሩ ነው። ለዛ ብዬ እኮ አይደለም እኔ በጣም የገረመኝ አሁን 3 መኝታ ቤት መግዛቱ ኖርማል ግን ችግር የለውም እና የት ማለት እዛው እነሱ ጋር እንደዚህ ፍለፊት ለፍለፊት እንደዚህ ቤት የለም አጠገብ ላጠገብ ሊሆንላችሁ የሚፈልጋችሁት? አዎ እንደዚህ ይቻላል አለ እነሱ የመረጡት አባሪ ሳይት ላችን ላይ ነው። እሺ ግን መጀመሪያ እስኪ እንደ ሽማግሌውኝ ለምን አላስታርቃችሁም? አይ እኔና እሱ እንኳን አንታረቅ። አይ ግን እንደዛ ለማላችሁም እንደዛ አይነት ነገሮች ካሉ ለምን ወደ እርቁ አንሄድም? ኧረ እርቁ መታረቃችንማ አይቀርም። ግን ገና አሁን ከዛ ጉረቤቱኝ ገና ቡና ምናምን እሷ ካላፈለሽለት እኔ ላፈላለት ብዬ ምናምን ይቻላል። እንግዲህ እናንተ ታውቁት እናንተ ናችሁ። እና እንዴት ነው ታዲያ ስታይ ምናምን ወለደን ደስታችሁ ፍቅራኝ ይሻላል። ከሱ ጋር እናወራም ችግር ጥሩ ሴት ናት መጥቶ እንዳስተዋወቀን። ኧረ እባክሽ አዎ ከኔ ትበልጣለች። ስታይ ሁለታችሁም ቆንጆ ናችሁ። ኧረ ከኔ ትበልጣለች። አንቺም በጣም ቆንጆ ነሽ። ባለመተሳሰብና ባለመመካከር ባለመግባባት የሚፈጠር ነገር ብዙ ነገር ያፈርሳል። ሰዎች በተለይ ባለትዳር ስትሆኑ ምናምን ነገር የሆነ ነገር ላይ መካከል ላይ የማትስማሙ የማትግባቡበት ነገር ካለ በጣም ልዩነት መካከላችሁ ከተፈጠረ ብዙ ከባድ ነገር ይመጣል ማለት ነው። አሁን ሱመያ እስካሁን ካደረገችው ነገር አይታችኋል። ክፉም አሏት ምንም ሆነች በቃ ብዙ ነገር አሳለፈችው። ሰኢድም
እንደምታውቁት ያው ሲወጣ በሰላም ወጥቶ መጨረሻ ላይ ነው ነገር ምናምን የተበለሻሸው የሁሉ ነገር ሆኖ ግን እያለ እሷ እጅ ሳትሰጥ እዚህ ደርሳለች። አሁንም እጅ ለመስጠት ፈቃደኛ አይደለችም። እሷ አሁንም እጅ ለመስጠት ፈቃደኛ አይደለችም። እሱም እንደዛው። ማን ነው ግን እንደዚህ በጣም ሁለቱም እልከኛ ከመሆናቸው አንፃር እሷ ያደረገችውን እሱ ማድረግ ይፈልጋል። እሱም እንደዛው እሷም እንደዛው አይደለም። እና ዛሬ ያደረገችው ነገር ምንድነው? ሰኢድ ለሚስቱ የሰርግ ጥሎሽ የሰጠው ቤት ነው። እንግዲህ በአሁኑ ለሚስቱ ቤት ነው ሀዲያ የሰጣት። የሰጣትን ቤት የገዛላትን ቤት ተመረ ሪል ስቴት ሄዳ ሱመያ ለራሷ ገዛች ማለት ነው። ጎረቤት ሆነቻቸው። እሷም እዛ ቦታ ስትሄድ በማግስቱ ሰኢድ ሱመያን እዛ ጠብቅ። አብዛኛው ኮሜንት እንደዛ ነበር የሚለው። ነገ ሱመያ እዛ ትመጣልሃለች፣ ሱመያን እዛው ትይዛታለህ፣ እዛው ጠብቃት ምናምን። አብዛኛው ሰው እንደዛ ነበር እያለ ያለው ማለት ነው። ሙምኪን ሱመያ በዚህ አጋጣሚ ይህንን ኮሜንት አይታ አንድ ቀን አሳልፋ አሰልሳላቸው አዘናግተው ሄደች። አሁን ሰኢድ ይሄኔ በማግስቱ እንዳላችሁት እዛ ሄዶ እየጠበቀን ሊሆን ይችላል። እዛ ቦታ ላይ ሄዶ እየጠበቃት ምናምን። ከዛ ግን እሷ አንድ ቀን አሳልፋ አብዛኛው ኮሜንት እንደዛ ስለሆነ አኪር ኮሜንት ያል ብላ ስላሰበች አንድ ቀን አሳልፋ አንድ ቀን ውላ በማግስተኛው ያው ሄዳ ዛሬ የምትፈልገውን አድርጋ ወደ ራሷ ቤት ገዛች ማለት ነው። ሰኢድ ከዚህ በፊት ለአዩ እንደዚህ ነበር ያደረገው። ሱመያ ጎረቤት እሷው ፊት ለፊት ሄዶ ቤት ገዛ። እሷም እንደዛው አለቻቸው ማለት ነው። እነሱ ያደረጉትን ነው እያደረገች ያለችው። ግን ይሄም ሆኖ ምን አለ መሰላችሁ አሁን ሰኢድ በማግባቱ እርግጠኛ ነኝ ደስተኛ አይደለም። ደስተኛ የማይሆንበት ምክንያት ምንድነው? እዚህ አሽቶ ሁሉን ነገር አድርጎ የሚከፈለው ከፍሎ ትቶ ሄደ። እዛ ሄዶ በድንገት አገባው ተፈራረምኩ አለ። እንግዲህ ይሄንን አዘንቅጥ ውስጥ መግባት። ሁለተኛ ሶስተኛ ሱመያን ሰውየው ይወዳታል። ሱመያን እየወደደ ያለ የሚያገባቸውን ሴቶች አይወዳቸውም። ሴቶቹም ለብሩ እንጂ አይወዱትም በጭራሽ። እስኪ በቶሎ እሺ ይላሉ እሱ ላግባችሁ ሲላቸው ማለት ነው። የልጅ አባት መሆኑን እያወቁ ባለትዳር መሆኑን እያወቁ ላግባችሁ ሲላቸው እሺ የሚሉት ሴቶች ወደውት ይመስላችኋል? አይደለም። እሱም ደግሞ ዝም ብሎ እየሄደ አገባው ላግባ እያለ በየቦታ ያገባል እንጂ ፍቅር ይዞት አይደለም። በልክ ነው ዝም ብሎ የሚያገባው። ሱመያን ቢ ስላለችው ነው እንጂ ሱመያን እሱም ይወዳታል። ትዳሩ ለምን መሰረት የማይዝ ይመስላችኋል? ልቡ ሱመያ ጋር ስላለ ለነዛ ሴቶች ዝም ብሎ ላግባችሁ ምናምን ብሎ ነካክቶ ትቷቸው ይሄዳል። ይኸው አሁን እቺን የመኒ እዚህ መጥቶ አውርቶ ምናምን ጨርሶ ነገር አብቅቶ ሄደ። ድንገት ምን በሚል ልጆቹን ለማግኘት በሚል ከዛ እዛው በ3 ቀን ውስጥ እቺን ሴትዮዋ ገባችን ልጅ። ይሄ ፍቅር ነው እንዴ? መጋኛ ነው እንጂ ታዲያ። እኔ ፍቅር እንደዚህ ከሆነ ያሳትር ነው። ሲፈጠር እኔ አንዳንዴ ግራ የሚያጋባኝ ነገር ማለት ነው። ምን አለ መሰላችሁ አሁን እቺ ልጅ ምን አይነት ስሜት ይሰማታል? ምን ውስጥ ያለች ያከለ ያኔ ያጫት ባሏ እንግዲህ ሀበሻና ያጫት እሷ የመኒ ናት። እነሱ በዚህ ሀገር ሴቶቻቸው ትልቅ ክብር አላቸው። ግን እሱ ደግሞ እቺ ልጅ ትቷት ሄደ። ማግባቱን እያወቀች እሺ ብላ አገባችሁ። ማን ነው እሺ አለች። ከዛ ትቷት ሄደ። ሌላ ሚስት አገባ። እሷን ሶስተኛ ሊያረጋት ነው ወይስ ከነጭራሹ ሊተዋት ነው? ምን አይነት ነገር እንደሆነ ጭራሽ ራሱ አይገባም እኮ ሰዎች።
ምን ብላችሁ ራሱ እንትን እንደምትሉት ማለት ነው። አንዳንዴ